ነው የምትመስለው። ሳቀህ እንጂ እኮ ቦምቦሊኖ ነው ብለው ይቆረጥምሃል። ጨረስክ? ኢትዮጵያ ያለው ምንድነው? ጨረስክ? እንዲህ ፊትህ እስከሚል ቦለቦል ድረስ ምን እያረክ ነው አንተ? አይ የቦምቦሊኖ እኔ ልሙት ቦምቦሊኖ ቁጭ ነው የምትመስለው። መልከ ለራሱ የሚመስለው እሱን ነው። ለስድብ ነው እንደ የመጣከው? የተመሰላልሁ እንጂ ስድብ ነው እንዲህ። አንተም ምንቸታም ወደል ይሄ ስድብ ነው? የጭድ ክምር ስድብ አታውቅም እንዴ? ሂዱጣ ወይኔ ዛሬ ባህር ቀል ሰደብከኛል። እንዴት እንደተነፋፈ ተሻው የምታውቁት የታባቱ ልጅ ነች ናንቺ ነገሩኝ። መከላከያ ነው መሰለኝ። እንኳን መከላከያ ለምን አብይ አህመድ አይሆንም? አንቺ ቦምቦሊኖ እኮ ነው የሚመስለው። ተመችቶት እኮ ነው። ምን አመጣው ሲንቀለቀል? ያገኘውን ያስገባል። አየሽ አያስብም። ይሄ ሆዳም ጅብ ገንፎንም ሊጡንም እያስገባ እኮ ነው። ቢመርጥ ታዲያ ሞዴል አይሆንም? አይመርጥም። ምግብ ቢያጣ እኮ እንደ ከብቶቹ ጭድ ይበላል። እኔ የምልህ ወንድምህ ደህና ነው? ደህና ነው፣ እግዚአብሔር ይመስገን። መጥቶብሃል አሉ። ወደድሽው እንደ ወንድሜ? ኧረ ተው፣ እኔ ለሰላምታ ልጠይቀው ነው። ህግ አምላክ ከኔ ሌላ ሰው ተወጃለሽ? ኧረ አልወድም ጭራሽ። ለምን ሲባል የነገረኝም ለእኔ ብቻ ነው የምትሰጪው? አይ እንግዲህ እንዳ ምንድን ነው? ተናገሪ እንጂ እውነቱን። ለሌላ ሰው ነው የምትሰጪው? ለእኔ ነው? ገስት በቤትህ ሶብረኛው ነው ማነው? በቤትህ ገብተህ እኮ ነው የምትመጣው። ገስት መግባት አይቻልም። አፈር ግባ። እሱ ፈልገህ ነው። በስንጥቁ ትገባ አይደለም አንተ ጋር ምን ታፈልግ? አሁን የገስት ይመስላል። አታውቅም። እኔን መሮጥ ፈልጎ ነው። ወንድ ነው። ምን ተሆነ እንዳንተው ቃና ምን እሰራልሃለሁ? መፍትሄ አልሰጠህም። ሀብታም አይደለሁ፣ ብር አልሰጠህ። ደሃ ነኝ እንዳንተ። ምን እሰራልሃለሁ? ወርታኝ ሁልቅ አጎቴ ነህ። የታባህ ማቀህ አጎቴ የለኝም እኔ ሲጀመር። አልቋል። ይጎትጉት ሆዲቃህን ጎትጉቶ ያውጣው። አጎቴ ታባህ አጎቴ ዛሬ ቀመስ ይዝራው አጎትነቱ ትዝ ያለው ስማ። ኧረ እኔ በዚህ ምድር ምንም የሚያኮራኝ ነገር የለም። በነገራችን ብር ያኮራኝ ምን ያኮራኝ? ኮሜዲያው ሹልቃዬ ያላ ሹልቃ ከአንተ አርግዣለሁ። በምንድን ነው? በአስማት ነው? ፎሎሬ እኮ አይደለሽም የኔ እናት። ፈንከር አንቺ እንደ ሳዑዲ አረቢያ ወንድ አይደለሁም። በአብዛኛው እኮ የሳዑዲ አረቢያ ወንድ እኮ አግብቶ ልጅ የኔ ነው ይላል። የእሱ አይደለም እኮ በአብዛኛው። እኔ አሁን እኔን ኮፒ መስሎ ካልወጣ ወስጄው እንዲህ አንጠልጥሌ በተወለደ በ3 ቀኑ ሐኪም ቤት ቢዲኤን ምርመራ ዲኤን ነው ቢዲኤም ይኸው ነው። በህልሜ ያዋጣል እንዴ? ታዲያ መልክ በብዙ አይነት ይሄዳል። ታዲያ ግዴታ አንተም ኧረ እባክሽ መልክ በብዙ ይሄዳል። እኔ ይታይሻለሁ። ዩጋንዳ ነው የምመስለው። አረብ መስሎ ቢመጣ እኔ ከየት መጣ? ሰላም
በዘር አይደል የሚረገዘው? ህፃን ሆኑ እያንዳንዱ እኮ የሀበሻ ልጅ ይመስላል ነጭ ሆኖ የሚወጣ የኔ ነው ብሎ የኔ ድንቡሽ እያለ ያሳድጋል። ወተትና አፋዛ ይገዛል። እኔም መስሎ መውጣት አለበት። ጥቁር እኔን መስሎ ካልወጣ እናቱን መስሎ መውጣት አለበት። ከምርቂት አሁን ያንቺን ቂጥ አይቶ የሚያልፍ አለ? አሁን እኔና አንቺ እንጋባ ተባልን። ይህ እንዳለሽን አይቶ አንዱ ሰፋላ ገባ፣ በዛ ያዘሽ። እኔ ጋር በ5 ቀንሽ ወይ በ4 ቀንሽ መጣሽ። በዛ ሰው እያረገሽ ሹልቃ ባንተን ያረገሽ ብለሽ አምኔ ቆይ ቆምና እኒህ እያልኩ ነው። በዛ ላይ ደግሞ ዝም ብሎ ከአገኙት ጋር መጋደም እንዴት ነው? ቆምና እኒህ እያሉ ነው እነሱ። ይኸው ህይወት ይኸው ዝም ብሎ አቋም መሰለህ እንዲ ያለ አንተ ቡትቶ አቋም መሰለህ ያለኝ እኔ 66 ኪሎ ምጥንጥን ያለ ማንም ሰው ተመኝቶት የማያገኘውን አቋም ነው ያለኝ። ሞዴል ነኝ እኮ ጎበዝ። እኔ የምልህ ስፖርት ትሰራለህ እንዴ? ሰሉ እንዲህ ስፖርተኛ እኮ ነኝ። ይታይሻል። ይኸውም ይሄ ሰፊ ስለሆነ ስፖርተኛ ነኝ። ቅርጼ አይታይሽም? ጣውላቂ ሰሉ ስማ ወይ የኔ ናት። ተው አትንካብኝ። አንቺ ላገኘሽ ሁላ እየገለፈጥሽ ነግሬሻለሁ። ስማ ሹልቃይ ምርጥ ሰውነት አለህ። ቦርጭ እንዳታወጣ ጥሩ አቋም አለህ። ስፖርት ስራበት። ፊትህን አሳየን። ስፖርት ሰራለሁ። ፊትህን አሳየን። በደንብ አሳያቸው። ምና ኮንፊደንስ የሚባል ነገር አለ እኮ። ስለዚህ አሳያቸው። አይዲ ይኸው እያያችሁት ነው። ሻፉን አንቺ አሁን ፊቴን ባሳያቸው፣ ይኸውልሽ ፊቴን ባሳያቸው አሁን እቃህን አሳየን ነው የሚሉት። እኔ ለሙት እኔ ስለማውቀው ዝቅ በል አይሉህም። አንድ ሰውዬ ግን በጣም የሚፈታተን ሰውዬ አለ። ፕሮፋይሉ አረንጓዴ ነጭ ዱአ ነው፣ ግን ስም የለውም። የሆነ ይሄ ጠንቋያም ነው። ዝም በይው፣ ጠንቋያም ስለሆነ ነው። ፀጉሩ የሰው ፀጉርም እንዳይቀር ነው። ፀጉሩ ይታይ ዛሬ ደግሞ ይከፋል ብለው ደግሞ ሌላ ፀጉሬ አሁን ታየሻ? ታየ። ምን ይሄን አትስተካከለው? አሪዝህን ተስተካከል። ያምርብሃል እኮ ያምራል። እኔ የኔ ሰውነቴ ማንም ወንድ ተመኝቶ የማያገኘውን ነው። ሙሉ ሰውነቴ እኔ በቃ ትክክለኛ የወንድ ልጅ ሲምን የጎደለህ ሲምም እኮ አለው እኮ ይዝግ አለው እንደዝግ አለው። ሲሜ እስከፈለገ ሆነው ሲሜ ሁሉ የጎደለ ነገር የለም። በአካልን ያየ ሴት መንገድ ላይ እንኳን ሀበሻ አረቦቹ ሲያውኝ ታዛ እንዲህ እያየች አንዷ ከመኪና ጋር ተጋጭታለች። ከእንትን ጋር ገብታ በሰር በመከራ ነዳነች። እየነዳ መኪናዋን ሴቷ አረብ ሄዳ ገልባጭ ውስጥ ቅርቅራ ላይ በእኔ አቋም ተገርማ ምን አይነት አቋም ነው ብላ አይተዋል። አቋሜን አሁን ቆሜሳ አረቧ እንዲህ ገልባጭ ውስጥ ነው የገባችው እየነዳች እኔን እያየች። በህይወትህ እንደኔ አይነት አቋም አይተህ አታውቅም። እኔ እኮ ለራሴ እኮ የምጨነሰው ነኝ። ጦሜን የማድርሰው እኮ ነኝ ለውበቴ ስል ለአቋሜ ስል። አንተ ዝምባማ በሻ ከረጢት አይተሻቸው አንዳንዶቹ ቦርጫቸው እንዲሆኑ ስንት አላየሽም? ቦርጩ እንዲሆኑ ቢሞት አይሻለውም? አሁን እንደዚህ እስከሚንቀበደድ አሁን ያ ወንድ ይባላል።